ኃጢአትን እግዚአብሔር በሚያይበት አይን ተመልከተው። ኃጢአትን የምናይበት መነጽር ባህላችን አይደለም፣ ሶሻል ሚዲያ አይደለም፣ ጓደኛ አይደለም። እግዚአብሔር ኃጢአትን የሚያይበት መንገድና ሶሻል ሚዲያ ኃጢአትን የሚያይበት መንገድ አንድ አይደለም። አንዳንዱ ፕራክቲስ አንዳንድ ኃጢአታዊ ልምምዶች ኢትስ ኦኬ የሚለው ነው አንዳንዱ ባህልና አንዳንዱ ዙሪያችን ላይ ያለው ነገር። ዮሴፍ እንደዚህ ያለ ይህንን ትልቅ ኃጢአት እንዴት በእግዚአብሔር ፊት እሰራለሁ ነው ያለው። ኃጢአትን ማቅለል መቅለልን ያመጣል። ኃጢአትን እግዚአብሔር በሚያይበት አይን ነው። ሶስተኛ ኑሮን በእግዚአብሔር ፊት መኖር። ዮሴፍ እንደዚህ ያለ ይህንን ኃጢአት እንዴት በእግዚአብሔር ፊት እሰራለሁ ነው ያለው። በሰው ፊት አላለ። ዮሴፍ አለቃው የለም፣ አገልጋዮች የለም፣ ከአባቱ ጋር ቆይቷል። የሚሰራውን ሁሉ ቢሰራ very private በጣም ፕራይቬት ነው፣ ስውር እሱ ጋር የሚቀር እንዳውኑ ዘመንም ደግሞ ድብቅ ካሜራዎች ያልነበሩበት ጊዜ ነው። ዮሴፍ ኑሮን የሚኖረው በሰው ፊት አይደለም። አባቴ በአገልጋይ ፊት ኑሮ አይኖርም፣ በባል በሚስት ፊት ኑሮ አይኖርም። በሰው ፊት የምትኖር ከሆነ ቺተር ለመሆን እድል ትከፍታለህ። በእግዚአብሔር ፊት ግን ኑሮን የምትኖር ከሆነ መቼም ቢሆን ለማታለልም መስሎ ለመኖርም ጊዜ አታገኝም። አራተኛ ዮሴፍ የመጨረሻ ግብግቡ ስትገባ አለቅም ብላ ልብሱን ስትይዝበት አይ እንግዲህ እግዚአብሔር ሆይ በጣም ሞክሬ ነበረ አሁን ግን አልቻልኩም ብሎ ኤክስኪውዝ ለራሱ አልሰጠም። ልብሱን ስትይዘው ልብሱን ጥሎላት ሄደ። ኃጢአትን ድል ማድረጊያው መንገድ መሸሽ ይባላል። እግዚአብሔርን ከማያስከብር ለሰዎችም ለሚያዩትም ሰዎች መታነጽ የማያመጣ የትኛውም ነገር ሊሸሽ ይገባል። ልንሸሻቸው ከሚገቡ ነገሮች መካከል በእጆቻችን ያዝናቸው ሶሻል ሚዲያዎች ሳይቀሩ ኦፈር የሚያደርጉልን አይምሮን በካይ ስጋን አርካሽ ነገሮች መዘጋት ካለባቸው መደለት ካለባቸው መደለት አለባቸው። መሸሽ ብዬ ስናገር አይምሮንም ስጋንም ነፍስያንም ሊያቆሽሹ ከሚችሉ ከሚታዩ ከሚሰሙ ነገሮች ሁሉ እንራቀላለን። በአሸናፊነት መኖር ይሆንላችሁ።